ጤና ይስጥልን። ዛሬ የምንወያየው ስለ ምስራቅ አርሲ ነው። በአካባቢ ኦርቶዶክሳውያን ወገኖች ላይ እየደረሰ ያለው ግድያ፣ መፈናቀል እንዲሁም ንብረት ውድመት እየተባባሰ በየጊዜው እየጨመረ ይገኛል። ጥያቄው ይህ ነው። ለምሳሌ መንግስት ዝም አለ? የሃይማኖት ተቋማት ስለምን ድምጻቸው አጠፉ? በእርግጥ በምስራቅ አርሲ ኦርቶዶክሳውያን ላይ እንዳይኖር የሚደረግ የውስጥ ሴራ አለ? ዛሬ ይህ ጉዳይ በዝርዝር እንመለከታለን። የችግሮቹ ክብደት በምስራቅ አርሲ የሚኖሩ ኦርቶዶክሳውያንን በስልታዊ መንገድ እየተለዩ ይገኛሉ። ይህ ጥቃት የዘፈቀደ ሳይሆን የአንድን ማህበረሰብ መዋቅር ለማፈራረስ የተደረገ ይመስላል። ንብረታቸውን እየተቃጠለ፣ ቤተክርስቲያናቸው እየተዘጉ፣ ሰዎችን እየተገደሉ ይገኛሉ። የመንግስትና የሃይማኖት ተቋማት ዝምታ፣ የፌዴራልና የክልል መንግስታት ኃላፊነታቸው በመዘንጋት በዝምታ ማለፋቸው እጅግ አስገራሚ ነው። ዜጎች የመጠበቅ ግዴታ ነበረባቸው። አካላትን ለፖለቲካ ትርፍ ሲሉ የሰውን ህይወት ለድርድር እያቀረቡ አይደለም ወይ? የሃይማኖት ተቋማት የራሳቸው ተከታዮች በጭካኔ ሲገደሉ ዝምታቸውን መምረጣቸው ከፖለቲካ ጋር ያላቸው የጥርጣሬ የፈጠረ ግንኙነት ያሳያል። የማዕድን የፖለቲካ አጀንዳ፣ አንዳንድ የምስራቅ አርሲ የተለዩ ማዕድን አለ ወይ? ህዝቡ ለማስለቀቅ የሚደረግ ኢኮኖሚ ጥማት ነው ወይ ይላሉ። ምን እንኳን የኢኮኖሚ ጉዳዮች ቢኖሩ ዋነኛ ችግሩ ግን የዜጎች መብት የማክበር የሰላማዊ አብሮነት እሴት የመጠበቅ አቅም መውደቅ ያሳያል። ጓደኞች፣ ይህ ቪዲዮ መፍትሄ አይደለም፣ ነገር ግን ድምፅ ለሌላቸው ወገኖች ድምፅ እንድንሆን ይረዳናል። ፍትህ ለሁሉም ኢትዮጵያዊ ነው። በምስራቅ አርሲ የተፈጸመው ግድያ፣ ግፍ ነገ በሌላ ቦታ እንዳይደገም ዛሬ ድምፃችን መሰማት አለበት። የመጨረሻ ጥሪ፣ ይህን ቪዲዮ ሼር በማድረግ ለጉዳዩ ትኩረት እንስጠው። አስተያየት መስጫችሁ ላይ ስሜቱን ይግለጹ። መንግስት ምን ማድረግ አለበት ብለው ያስባሉ? ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ የሰብአዊ መብት ጥሰቶችን ይከላከሉ። ላለው አመሰግናለሁ።